What up guys? What up guys? It's your boy Havenson. አሁን የወጣ ሙዚቃ አለ። ዩሃና ይለውን አልበም ለቆታል። በነገራችን ላይ ሶ as you can see ዩሃና 11 ሰዓት ሞቷል። በቃ ምስጋና ይላል ይመስለኛል። አልሰማሁትም። አብረን እንሰማዋለን። ያልገባችሁ ሰዎች አብራችሁ የሚሆኑ በደንብ እንተነትነዋለን፣ እናስረዳዋለን። ፋን ኦፍ ዩሃና ሶ ሌትስ ሂር ዘ ሚውዚክ። የሚገርም ነው እንደምታዩት። በጣም ጓጉቻለሁ። በነገራችን ላይ በጣም ጓጉቻለሁ። እስቲ ያለው ነገር ካለ እኔ ምንም ነገር የለም። ዩሃና እስቲ ሌትስ ሂር ኢት ኤኒዌይ። ምስጋናው ለማን እንደሆነ እናያለን። ቅዳሜ ኮንሰርት አለው። ሜቢ አይ ዊል ቢ ዜር ዩ ኖ I respect that. Anyways, let's get into the music. Okay, Ade Studio it's my first time to see this studio. አላየሁትኝም ነበረ። የሚገርም ይመስለኛል። ምስጋና ክሊፕ ኦኬ። ለነገሩ ክሊፕ አንድ ሁለት ምናምን ያለው መሰለኝ። ክሊፕ የባለፈው አልበም ላይ የአክሱም አለው። የሚገርም ክሊፕ፣ ልብ የሚነካ ክሊፕ ነው። ይሄኛውን ክሊፕ ውስጥ እናየዋለን። ኖርማሊ ስቱዲዮ ውስጥ ይመስላል። ቤቱ የሌለ ነው ማለት ዩሃና በአዲስ ግጥም በአዲስ ዜማ። በነገራችን ላይ ዜማዎቹ፣ ግጥሞቹ በጣም ሶ ክሬዚ ሜን፣ በጣም ክሬዚ ነው። በነገራችን ላይ ለብዙ አርቲስቶች ምናምን ነገር ግጥም ሰጥቷቸዋል። የሚገርመኝ ነገር ማለት ነው ኢዝ ላይክ 26 ኤጅ በእኔ እድሜ ነው ያለው። እዛ ላይ በጣም የሚገርም ታለንት ያለው ሰው ነው። ትንሽ እስቲ መለስ አድርገን እናየው። ይሰልቃል ብሎሃል ጆሮሺ ሆኖ አዳሳቅሺ ይደልቃል ሳቂላል ምርጫልሺ በርቺስ ነብት ከሻሺ አንድ ድል ሰጥሻል አሻግረሽል ማይተሻል በርታት ከርም ብለሻል። በነገራችን ላይ እኔ አንድ ኖቲስ ያደረኩት ነገር አለ እዚህ ጋር ያልሆነ ሰምታችኋል። ይሰልቃል ወሬ በጆሮሺ በርታ ብለሽኛል መንሺ። ሶ አይ ቲንክ ምስጋናው ለማን እንደሆነ አላውቅም። የገባችሁ እስቲ እንስማ። ዮሐና ቦከም ተሻል ቶናርቶኖልሻል በረከማሉ ይልሻል። እንመለሳለን። 1 2 እንመለሳለን። አንድ ተተሻል አሻግረሽል ማይተሻል በርታት ከርም ብለሻል። ዮሐና ቦከም ተሻል ቶናርቶኖልሻል በረከማሉ ይልሻል። እሺ ልንገራችሁ፣ ሚስጥሩን ልንገራችሁ። this is the ሚስጥር by the way ሚስጥሩ ምንድነው? እንትን ብሏል። 3 አልበም አለው። የመጀመሪያው አልበም ያወጣዋል፣ ሁለተኛ ሴኮንደሪ ደግሞ እረፍት ያወጣዋል፣ ሶስተኛ ምንድነው ደግሞ አንጫር ደም ማደፋ ብሪሊየንት ነው ታውቃለህ። ግጥሞቹ ምናምን ሶ ክሬዚ ሀሎ አዲስ አበባ ግንቦት 16 በሚሌኒየም አዳራሽ እንገናኝ።
በጣም እገረማለሁ። እናቴ ተሙት። ምክንያቱም ማለት ይችላል፣ በጣም ልጁ ይችላል። ቶና በረካ ሶስተኛው የኛው ነው። አይዞ ብለንሻል። ካሳት ሊባል ሳሪ ለራሱ በነገራችን ላይ ይሄ ዴዲኬትድ ቱ ሂዝ ፋንስ፣ ይሄ ለፋኖች ነው። ምስጋናው በሙሉ ለእኛ ነው። አም ዩ ፋንስ ባይዘዌ ሶ እኔ ምንም አላጣም። እዚህ ጋር ብትቀሩ ባትመጡ ግን ልትመጡ ይገባል ነው። እዚህ ጋር ነይ አዳሚ ነይ 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 መምጣት አለባችሁ። ሶ we will come and we have to jump together man። እኔስ ምን አጣው? ለሴት እንዳይመስላችሁ። ሶ በሩቅ ሆናችሁ የምትደግፉ ሰዎች አላችሁ አይደለ? እና እስቲ ጀባ በሉኝ። እዛ ተገኝታችሁ አልበሙ ላይ ኮንሰርቱ ላይ ነው እና ዋይ ብላችሁ አብራችን ፋኖ በሩቅ ከምታዩኝ ነው። አለሽ ደስ አለኝ ደስ አለሽ ደስ አለኝ ደስ ሶ ምንድነው አለኝ ደስ ቅዳሜ እዛ ስንገናኝ he's so blessed he's so good so ምክንያቱም ፋኖቹ እዛ ሲሆኑ ነው እሱ የሚደሰተው። እና ደግሞ አለኝ ደስ እናንተም ደስ ይላችኋል፣ እሱም ደስ ይሏል፣ እኛም ደስ ይላል። አለቀ ጨዋታው። ገዳምነሽ ስሚ እንደልብሽ ከሞላው ገበታ ሰማ ባላልፍም ያው ኪስ አይገባም ምስጋና ሙዚቃ አለሽ ሁሌ አዲስ እድሜ ይስጠን ጤና። ድጋሚ ነገራችሁ ማለት ነው። ድጋሚ ነገረን። ምንድን ነው ገላጋይ እማምቦታሺ በሱም ነገርኳችሁ። ዜማ ነው፣ ሙዚቃ ነው። ሙዚቃ እጁ ላይ ነው ያለችው ብራዘር። በሙዚቃ ብዙ ነገር ብያችኋለሁ፣ ሁሌም ደግሞ እነግራችኋለሁ። ሙዚቃ እስካለኝ ድረስ እኔ ምንም አልሆንም። ላይክ የኢትዮጵያን ሙዚቃ ኢንዱስትሪ በጣም የሚያስጠላ ነው በነገራችን ላይ። እሱ ራን የሚያደርግበት ወይ በጣም ይመቸኛል ነው የምላችሁ። በጣም በጣም ሜቢ ስፖቲፋይ ላይ አከፋፈሉ አልበም ሲያወጣ እንዴት እንደሚያወጣ በድሮ አይነት መንገድ አይደለም የሚያወጣው። ሙዚቃን ይረዳታል። ታውቃላችሁ መረዳት። he's so nice on music። እሱን የነገረን አሁን ይሄ በድጋሚ ምንድን ነው ያልኳችሁ? የመጀመሪያው አልበም ላይ አለ፣ ሁለተኛው አልበም አለ፣ ሶስተኛው አልበም አለ። የሁለተኛው አልበም እረፍት፣ በጣም እረፍት ነው። እረፍት። ስለዚህ ይመስለኛል የአሁኑ በጣም 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 ከባድ ነው። እስቲ እንስማ። በቃ ኦልሬዲ ምንድነው የሚስጥሩ? ምስጋናው ለፋኖቹ ነው። አልበም አውጥቻለሁ፣ ብዙ ነገር አድርጌያለሁ። ሶስተኛው ላይም ደግሞ አንጫር
ከፋኖቹ ጋርም ጸብ መፍጠር አልፈልግም ማለት ነው። አዲስ ስቱዲዮ ቢገብ ተመችቶኛል። ኤኒዌይስ ምስጋናው ለፋኖች ነው። ዴዲኬትድ ቱ ዘ ፋንስ። ملش كدش لا قرش بزده واي جباسكين بدين بدون بدين عليش دس علين دس عليش دس علين دس በአዲስ ግጥም በአዲስ ዜማ You wanna hear again?